ዘንድሮ ኢትዮጵያ በቁንጅና ውድድር አልተቻለችም። በጣም በሚገርም ሁኔታ ከበፊቱ ባለው አንጻር በጣም የሚገርም ለውጥና መሻሻል እያሳየች እንደሆነ ጭምርም ነው። ባለፈው እንግዲህ እንደምታወቀው ከዓለም በቁንጅና ውድድር በኢንዲያ በተካሄደው ሁለተኛ በመውጣት ሀሴት ደረጃ ኢትዮጵያን አስጠርታ ነበር። ዛሬ ደግሞ ውጤቱ ታውቋል። ኢትዮጵያን በመወከል ሱፐር ሞዴል ውድድር በፊሊፒንስ በተካሄደው ውድድር ላይ በጣም በሚገርም ሁኔታ ሩት ይርጋለም አራተኛ ላይ ልትቀመጥ ችላለች። በጣም በሚያስገርም ሁኔታ እጅግ አስገራሚ ውጤት እንደመጣ ጭምርም ነው። በሱፐር ሞዴሊንግ ውድድር ላይ በጣም በሚገርም ሁኔታ እንግዲህ አራተኛ ላይ ልትቀመጥ ችላለች። አንደኛ አሸናፊ አሜሪካ ስትሆን፣ ሁለተኛ ተከታይ ፊሊፒንስ ራሷ አዘጋጇ፣ ሶስተኛ ተከታይ ኢኳዶር፣ አራተኛ ኢትዮጵያ በመሆንም ነው። አምስተኛ ተከታይ ደግሞ ደቡብ ኮሪያ ነች። እጅግ አስገራሚ ውጤት እንደሆነ ጭምርም ነው። በርካቶችን አሁን ዓለም ላይ ያነጋገረ ክስተትም ነው። ኢትዮጵያ አሁንም ከአፍሪካ አንደኛ በመውጣትም ነው ወደዛ በዓለም ደረጃ ደግሞ እንደዚህ አይነት ደረጃ ምድብ ላይ ልትገኝ የቻለችው እጅግ አስገራሚ በቁንጅና ውድድር ተደምጦ በማይታወቅ ሁኔታ ኢትዮጵያኖች በከፍተኛ ሁኔታ ሀገራቸውን እያስጠሩ እንደሚገኙ ጭምርም ነው። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኙ። ሰላም ቆዩልኝ።